ሄሎ አንተ ባለስልጣኑ ደሜና ልጄን አግቻታለሁ። አሁኑኑ 200 ብር ካላክ እገልልሃለሁ። ድምጿን ሰማው። አረ 300 ብር አድርገው። አባቴ አድነኝ። ድምጿን ሰማው። ቶሎ ላክሽ። 300 ብር አትሉም እንዴ? ምን ሆነ ነው? 300 ብር አትሉም ነበር እንዴ? አንተ ጅል፣ ስለ ገንዘብ አያገባም። ዝም በል የተሰጠን ስራ ስራሽ። Please everyone help me. I will give you money. ልቀቁኝ ብቻ ችግር የለውም። ምንድነው የምትለው? እስቲ ተመራለስ። ምንድነው ያለችው? እንትን ያለችው እኮ ጥቁሩ ልጅ ይውጣና እናንተ እናውራ። ኧረ እባክህ እንደዛ ነው ያለችው? እንደዛ ነው ያለችው? አትሞታ እንዴ? እንዴ ምርመኛው ሄዳለሁ። እንደው ጫይ ቀጠቅጦኛል ሄዳለሁ። አንተ ስራ እኮ ነው ያለው። አንተ ማን ነህ? ወይ ዳቦ ገዛልኛ እንዴ? ወይኔ ከሞኝ ጋር መጫወቱ፣ ወይኔ ከሞኝ ጋር መዋዋል እኮ እናስ ዳቦ ይሻል። እንነጋገር። ሄሎ አንተ ቲክቶከሩ ባምኔና ወጥ ናችሁ አይደል? አዎ። የት እንዳላችሁ አውቀን አሁን እመጣላችኋለሁ። እንዴት አወቁ? እጄ ረጅም መሆኑን አወቃችሁ መሰለኝ። እንዴት አወቁ? አንተ እኔ እኮ ነው ነገርኳቸው። ከምን ጨቃጨቅ ብዬ ለፋዘር ደውዬላቸው ብሩን ይሰጣቸዋል ሲሉ ፎቶ ላኩላቸው። እናንተ ስም ነገርኳቸው። በቃ መጥቼ ብር አሁን ልሰጣቸው አሉ። አሁን ሰጧል። እኔ ልስጣ። አሮጌ ብረታ ብረት ያለው ቆራሌው እንዴ ምንድነው? አይዟችሁ አደንግጦ። ከምን ውስጥ ነው ዱብ ያሉት? ማን ነው? እኔ ማለት አንተ ነኝ። ያበቃል። ከ2075 በጊዜ ማሽን ነው የመጣሁት። እርሶ ማለት እኔ ነኝ? ይኸውልህ የመጣሁት ላስጠነቅቅህ ነው። ኧረ እባክህ ይሄ ቀልድህን ተው። እኔ እኮ አሁን ላይ መለስ ብዬ ሳያቸው ተሳቅቄ ሞትኩኝ። ሀያውም ልጆቼ አባዬ የድሮ ቪዲዮ እያሉ በከፈቱብኝ ቁጥር ሀፍረት የምገባበት እያሳጠኝ ነው። ሀያ ልጅ ማን ነው ተኝታ አትደር ያለኝ? አሁንም ትቀልዳለህ አይደል? ይኸውልህ ተሰማ እንደሆን ስማ፣ አታስቅም በቃ። እሺ ለምንድን ነው የሚያነክሱት? ማነክሰው ማለት የምናነክሰው ሰው አትሰማማ። ከማይሆን ቦታ ባትሪው ሳይሰራ የሚዘጋ መኪና ገዝተህ በስተርጅና እግረኛ አረከኝ። ራሱ ታረሉ እንዴ? ዝም በል። ከገዛህ ቢዋይዲ እሱንም ከቤቱ ግዛ። ከሞይንኮ ስትገዛ 8 ዓመት ለባትሪ 6 ዓመት ደግሞ ለአጠቃላይ መኪና ዋራንቲ ታገኛለህ። ከሽያጭ በኋላ ሁሉንም ሰርቪስና መለዋወጫ እዛው ታገኛለህ። ከሞይንኮ ግዛ። ሰላሙን በል። ሰላሙን። እሺ እንግባ ታረል። አዬ አክሽን ሙዬ ኢሞሽን ስጭኛ። ተደብቀሽ ስትበይ ምን አሉ እናትሽ ግድ የለም ግማሹ ይጠበስልሽ እንኳን የሸመተ ያረሳይችልሽ ደሞ ትሻሚያለሽ ብቻሽን ሆነሽ ኮንትሮባንድም ራሱ እንደዚህ አይጫን ግድ የለም እናግዝሽ አስቆርጪን እኛንም ከሰማንም ለባልሽ ይህንን እንንገረው ሽማግሌ እንዳይልክ ማደለቢያ ሳይኖረው። አረኛ ምንም አላላችሁ። እንኳን ደህና መጣችሁ። በልታዘዝ የሚበላ ነገር ምናምን ሁሉም አለ። በቃ ስጋ ፍርፍርና እንቁላል አድርገው። ስጋ ፍርፍር እንቁላል። እንቁላል ምን ሆነ ነው? አለርጂክ መሆኔን ታውቂያለህ እንዴ? በቃ እንቁላሉን ሰርዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው። እሱ ይሰራስ በቃ አይኖርም። ሰርዘው ጥብስ አድርገው። እንዴ ጥብስ እኮ ዩሪክ አሲድ አለብኝ። እሱ ረስተህ ነው? ምንድነው ደህና ነገር ያምሻለሁ። በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው። በቃ ይቀር እሱኛ ያስከውን ይቀርና ፓስታ አድርገው። ፓስታ በከሰቡ ፓስታ ምንድነው የፈለገችው እቺ? እንዴ የሆነ ነገር ስትላታ ታዲያ ምን አታውቅም? ባለ የሚበላውን አገኘን። ምን የሚጠጣ ምን ይሆናል? በቃ የሆነ ቀዝቃዛ ነገር አድርግልኝ። ለአንተ ቀዝቃዛ፣ ለኔ ትኩስ ነገር። በቃ ለሷ ትኩስ ነገር ምን ይሆናል? ሻይ። በቃ ለኔ ተመቸን። ቀዝቃዛ ነገር አምጣልኝ። ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ። በቃ ትኩስ ነገር አድርግልኝ። ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ ነው። በቃ ትኩስ ነገር አይመከርም ማለት ጉሮሮ ኒውትራል ነገር ቢሆን አሪፍ ነው። ውሃ አድርግልኛ። በቃ ውሃ ስንትሻለ ሁለት ሊትር ለሁለታችን። ግን 2 ሊትር ምን ሻወር ለንወስደው ምን አደርገዋለሁ? ሩብ አድርገው ዝም ብለህ አይጠቅመንማ። ሩብ አይበቃል። በቃ ሩብ አያንስብህማ። ሩብ የጊዜ ውሃሽ የጊዜ
በእግዚአብሔር ውጡልኝ። አንቺ በጣም ያበደሽ እንዴ የቱርክ እኮ ነው። አይም እንዴ ሰንደሉ ነው የቱርክ ምን ሰንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል በልኛውን ሳናይ ሰንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ምንድነው ሰንደል ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእህቱ ደግሞ ሲንደሬላ እኮ ነው። አንተ ስለምንድነው የሚያወራኝ ልጅ? አንተ እኔ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ውስጥ ገላን ታጠብ እንጂ ከዛ አስገባሁትኝና ሻወሩ ሰድብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብ ብዬ ሰጠሁት። ሄሎ አላ ነው ጆሮ ውስጥ ገባ። እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ ሳቬጅ ይጀመር። ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ። ሳልቫጅ ልክ ነሽ። አሽሙረኛ ሆኖ አያት አሉት። ኧረ እባክህ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ የጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ። የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ አትወራ። ስለ ጫማሽ እንዳላወራ እንዳታናሽ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ። አውራ የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬጣት ቢባል ነው ሁለት የሚል የረገጠው እኮ ነው የሚሸተው በባዶ እግር ይርገዝና ሽቴ አይዞህ እንዴ ጋሼ ግን አሽታውቃለሁ። ምን ማለት ነው? እኔ ያላሽውታለ እንደዚህ ሰፈር አንድ ወዳጄ ይገርምሻል፣ ክፉኛ ቅስሙን ተሰብሮ መጥቶ ያለ ባልዲን ነው ያሽውት። ሸክላ ራሱ ከኮሜዲ ነው ሊወድቆ ተሰብሮ እኔ አሽቻውን ባለቤቴ ሽሮ እያፈላችበት ነው። በልታሽ ነው የምትሄዱት። እኔ እኮ ሰበር ዜናው ላሽቻለሁ እኮ። ሰፈሩን ራሱ እንደምታውቂው ነው ዱርዬ ብቻ ነው። አንድ ሰው ከደገሰ ድንኳን ይሰበራል እዚህ ሰፈር። ያን ድንኳን እኔ ነኝ ማሸው። እኔ እኮ የሰማይ ስባሪን ማሸት እኮ ነው የቀረኝ አይደል እንዴ? እንጃ ግን ፈራሁኝ። አትፍሪ። እዚህ እኮ ጸደኒያ ገብረ ማርቆስ ግራጇን ተሰብራ መታ በቀኝ እጇ የዘፈን ግጥም ጻፈች። ነካካው ገላዬን አካሌን ደባልሰው። እዚህ እኮ ለኔ እኮ ነው የተጻፈው። አንዱ ራሱ እጁን ተሰብሮ መጥቶ በቂብ ያሽቼለት አሁን ድረስ አርብና ሮብ በሹካና ማንኪያ ነው የሚበለው። በዚህ አጋጣሚ ምርጥ የወለጋ ቂቤ ያለን ለባልናን ከፈለጋችሁ ገዙን ለማለት ነው። እሺ ግን ወይ ካልሆነ ራጅ ምናምን ተነስተኝ ጣል። ምን ራጅ ነው? እኔ ራሴ በስልክ ፎቶ አነሳዋለሁ። ከዛ በኋላ ቡና እየጠጣው ስሙን በክፉ አነሳለሁ። ከዛ እሱ ለሊት 10 ሰዓት ላይ 3 ቀን ይነሳ። ከዛ ይሻሏል እያል ብዙ ተመራመር የደረስኩበት ፍልስፍና ነው ይሰራል እያልኩሽ ነው። ብቻ ግን አደራ ችግር የለውም። እኔ እኮ አውቀዋለሁ። ይኸውልሽ ወይ ስብራት ነው ወይ ውልቃት ነው ወይ ወለምታ ነው የሚሆነው። ስብራት ከሆነ አሸዋለሁ፣ ውልቃት ከሆነ አለብሰዋለሁ፣ ወለምታ ከሆነ እመቷለሁ። እህቴ ሆስፒታል ሰጂኝ። ሆስፒታል ኮጌሻ በላይ ምን አለ? ይኸውልሽ አንቺ እመኝና ማለት ነው ውጪ ጠብቂ። እንዲህ በእጁ ነው የሚመጣው እያልኩሽ ነው። በቃ ተፈወስኩኝ እያለ ነው። ጠብቂኝ አንቺ እዛ ችግር የለውም። እሺ በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምንቺ ክብ ያደርግልህ ቲቪ እንዴት ነሽ ልጅ? አለሁልሽ። ጓደኛዬ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ እሷ ነው? አዎ ፊቪ። ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር፣ እናቴ ዶክተር፣ ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌቨንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አየር መንገዳችን ለእኛ እንደሆነን አለኝታ፣ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ልጁ ላይ እንደቀማኝ ለአሁን ግራስ ይባላል። ትራስ ከሚለው የአማርኛ ፊደል የመጣ ሲሆን ሳር ማለት ነው። ከፊት ስንጨምርበት አሳር አይሆንም። እሪ ስናደርጋ አሳሪ ተጨምረን ታሳሪ ስናደርገው ይሄ ሲታሰር ምንድነው የሚሆነው? ቄጤማ ማለት ነው። ቄጤማ ቀጥታ ወዴት ይወስደናል? ከተማ። ስሜ ከተማ ይባላል። የዛሬ አስጎብኛችሁ እኔ ነኝ። እንቀጥላለን። እስቲ አሁን ደግሞ ስለዚህ ዛፍ ትንሽ አስረዳኝ። የዚህ ዛፍ አፍ በመባል ነው የሚታወቀው። እዚህ ግቢ ያሉት ከ60% በላይ ዛፎች የዚህ ልጆች ናቸው።
ጨባጭ ጨብጨብ ያላባለጋት አንድ የዋንዛ ዛፍ ከተገኘች እዚህ ግቢ እኔ ልቀጣ እያልኩ ነው። አሁን ጨብጥና ባምቡሌ ሲጫወትበት ነው እንዲህ ቅርንጫፍ በቅርንጫፍ የሆነው እንጂ እሳት አልኩ እሳት። እና አሁን ለጨብጡ መድኃኒት ተገኘለት እንዴ? ተገኝቷል፣ ግን ቢድንም አያልፍም። አባላዘር ደግሞ ይዞብን ይመጣል። በዛ ላይ ደግሞ አንድ የባለስልጣን ዛፍ ሲያባልክ ተይዞ በሽጉ ተተኩሶበት ይኸው ጠባ ሰው ራሱ ከሱም እያገገመ ነው እንጂ አደገኛ ዛፍ። እንቀጥል ነው። ምንድነው? አንበሳ በጠሰ ማለት ነው። በቃ ቀረጣጠፈ። ምን አንበሳ? ምንድነው? እኮ ፓርክ ነው እኮ አንበሳ የለም እኮ እዚህ እኮ ዛፍ ምናምን ያማል እንዴ? በሰውት ላይ እንደዚህ ቀልዳል እንዴ? ያማል ምንድነው እንዴ? እኮ የጉብኝቱ አካል እኮ ነው። ምንድነው እንዲህ የምትንበቀበቅ? ወይ ቀሚስ ለብሰና እንዲህ ስትንበቀበቅ አንድ የሾላ ዛፍ ቢያየ ጉርጅ ከራሴ ዛሬ ለምን የማማ ዛፍ አያኝም? ምን አገባኝ? በቃ ውጣ። ቀጥል። እዚህ ምንም እንትን የለም። ጅል ነው ሳላየው ቀኑን አልውለው ሁሌ ማገኘው ማለዳ አው ማለዳ ሁልጊዜ አዲስ ገገማ አው ገገማ መደወል ላይ ሰለቸኝ ሳገኘው አይደብረኝ ኮል ደብሮኛል። ሲደብረው ነው የምፈልገኝ ና ደብሮኛል እያልኩ አንዴ እዲያቤኒ አቢን እንዴ ፒስኗ እንዴት ነሽ? አለን ምን እሺ ነው ከቲክቶክ ምናምን ጠፍታል። ማዛግ ምናምን ደግሞ አቁመሻል። እባክሽ ሁኔታው ነው ማን ያረዱም ሁኔታው ነው ማለት አልሰማሁማ። ምንም አልሰማም። አንዳንድ ቲክቶከሮች በእንደዚህ አይነት ጭዌ ተቀብስ ሲባል አልሰማም። ኧረ አልሰማሁማ። ቢን ምንድነው ደግሞ ተቀጽጽ አንተ ላል እንዴ? ኧረ በስርዓት አውራቢን በዚህ ምክንያት ተቀጽጽ ሲባል አልሰማም። ኧረ እሺ እና ለዛ ነው የጠፋሽው? ለዛ ነው የጠፋሽው? ኧረ አይደለም እና ለዛ ነው የበረውት። ኧረ አንተ መስራት አውራ ግን እኮ ስትታይ ነፍሰ ገዳይ ሲሆን ጉዳይ ገዳይ ነው የምመስለው። አላወከኝም ማለት ነው። እኔ እጄን የነካ ነው የሚሞተው። አሁን ራሱ እዚህ ከመምጣቴ በፊት አንድ ምንም የማያውቅ ምስኪን ባትሪ ድንጋይ ነው እጄ ላይ ሞተው እያለ። ታዲያ እኔ ባትሪ ድንጋይ ሲሆን እኮ የሰው ነፍስ እንድታስወግድልኝ የፈለኩት። ቃሉ አለቃ በምን አይነት መንገድ ይሁንልህ ታዲያ? እኔ የምፈልገው ምንም አይነት መረጃ ሳታስቀር እንድትደፋልኝ ነው የምፈልገው። ደፋዋለሁ። እንዴታ እንደውም አሁን የመስቀል በዓል እየደረሰ ስለሆነ በኮባ ብደፋውስ? በፓትራም ቢሆን ድፋው፣ ችግር የለውም። በማስታጠቢያም ቢሆን ደፋዋለሁ እንዳያስቡ። ግን አንድ ስህተት ብትሳሳት በህይወት ላይ ፍረድ። እኔ እኮ ዛሬ አይደለም ወደዚህ ሙያ የገባሁት፣ ጥንት ነው ከታችን የጀመርኩት። እኔ ለመጀመሪያ ጊዜ ሰው ሳይሆን እኔ ሲጋራ እኮ ነው የገደልኩት። እስቲ አንድ ስላስወገድከው ሰው ንገረኝ። በደስታ ከሳምንት በፊት ነውና ሽንት ቤት ሲገባ ጠብቄው እየተጸዳዳ ሲጣርጌ ነው የሰቀልኩት። ከዛ በአሩ ግድግዳው ላይ መኖር በቃኝ መረረኝ ብዬ ጻፍኩኝ። ፖሊሶች መጡ፣ የተጻፈውን አዩ። ቀና ብለው ሲያዩት ያው አልጠረገም አልታጠበም ነበር፣ ራሱን ያጠፋው ብለው ነው የሄዱት። ልክ እንደዚህ ነው የምፈልገው። ችግር የለውም። ምንም በማያስነቃ መልኩ እናከናውነዋለን። ማታ ቤቱ ሲገባ ጠብቄ ወደ ላይ ተኩስና ደንግጦ ዞር ሲል ፎቶ አነሳዋለሁ። ሞተ ማለት ነው። ጥይት ተኩሰ ፎቶ ስላነሳው እንዴት ነው ሞተ የሚባለው? ይኸውልህ የጥይቱ ድምጽና የካሜራው ድምጽ ሲጋጭ ዳኮታ የሚል የአእምሮ ጭንቀት ይፈጥራል። ወዲያው ሴሌብሬሙን ያቃጥለውና ፊውዝ ደግሞ አይኖርም። ማታ ነው ጸጥ ነው የሚለው ወዲያው ማለት ነው። ያዝ እስቲኩን ያዝ ጠመር እንበል ያጀማ ነብር ኢትዮጵያዊ ነገና ጥቁር ያራዳ ልጅ ፍሮም ሸገር ክስተው በጨለማ አትከብቤ ጃሽ ይንታለርክ ብርክን መስ አኩኩሉ ጨዋታችንን አታቆም ላሽ 49 እንደገባ በጭራሽ 49 ያመናል በል እኔ ምሉ አጎቷ በጣም እየበላን አስወጣኝ። ጀመርኩ ምግብ አልቋል። ያመናል በል ምግብ አልቋል። አዎ ምን ማለት ነው? ማለት ወጣ እንዴ? ሁለተኛ ወጥ እኮ ነው የሰራው። ቀይና አልጫ ሰው ሰርገና ለቅሶ ቤት ነው መጣን እያላል ነበር እንዴ? ያመናል በል እናት 200 ብር አብድረኝና በቃ ከሸም ሱቅ እንጀራ ገዛ። ከዛ ምስሩን ወከለሱበትና በቃ በእና አንተ ያለ እንጀራ ተዳደ ወጥ የለም ምንም የለም። ጥርቅርቅ አድርጎ ነው የበለው የተቻጎት የጀመረ እንዴ? ወንድም የበሬ ቁርጥ ይቷል። ቤት በኩል የበሬ ቁርጥ በዚህ በኩል ማዘር እንልፍስ ያመናል አንቺ ሳላግልሽ ምን ማለት ነው? አጎቴ ተዋቲውም እንዴ ሰው ልት በቀን አያ ጊዜ ይበላል። ሊበላል እንዴ ተሰራው ሲጀመር እና ሰው ይሰሉ የሷበት እኮ ከንፈር ደርቁ ጥግቁጭ አልበላም። እናቱ አልበላችም። አቃይ ደብረሽ አጎቴ ተጣራ ላይ ጻይ መቷል። እዚህ መቶኛል። ምግቡ ላይ አተራመሳ ዳራ ያስጠላል። እጅም ሰርግ ቢቀርብሻል። ናይድ ምን ትቀርብ ና ወልታ አባት ነው ተራሳልኩ አጎትሽ እንዳለ ምግቡን ጨረሰው። አዎ ከፈለክ ነው እውነቱን እነግርሃለሁ። ሞቲቬሽን እዚህ ምድር ላይ 3 ያራዳ ልጆች አሉ። ታውቃለህ?
ሁለቱ አንተና አንዱ ነኝ ላክለት። ቆይ ኮብልስቶኑ ይዘገየበት ምክንያት ምንድነው? ጥሩ ጥያቄ ነው። ለምን መሰለ ይዘገየው? እኛ የአካባቢ ቅርስነቱን እንዲለቅ አልፈለግንም። በአንድ ሪሞት ንክኪ ነው። ልክ ሲገለበት ኮብልስቶን፣ ልክ ሲገለበት ደግሞ ያው አሁን ይዞታ ያለው የለም ሳሩን እንዲዝ ነው እየተሰራ ያለው ስራ። ኦኬ፣ ግን የቱ ጋር ነው እየተሰራ ያለው? አይታይም ማለት ይኸውልህ ከስር ከዚህ ስራውን ከቆምንበት ስር ኮብልስቶኑ እየተሰራ ነው። ካላመንከኝ ዝቅ ብለህ እኮ ማዳመጥ ትችላለህ። አምኞታለሁ። ድንጋይ እየጠረቡ ነው አሁን በዚህ ሰዓት ራሱ በደምብ ኩልል ብሎ ነው የሚሰማው። አምኞታለሁ። ግን ጥያቄው የዚህ አካባቢ ማህበረሰብ ጥያቄያቸው የተሰበሰበው ብር የት ገባ ማን በለው ነው ጥያቄያቸው። አልተበላም። የተሰበሰበው ገንዘብ እረዳሃለሁ ለመንገድ ስራ ቢሆንም የተሰበሰበውን ገንዘብ እኛ ኃላፊዎች በተሰበሰብን ቁጥር ቆሎና ውሃ በመግዛት ጨርሰናል ማለት ይቻላል። ግን ለዚህ ክልል ገጠር ማልተኛው እኔ ከትላልቅ ባለሀብቶች ጋር በመነጋገር ለዚህ ገጠር ትራክተር፣ ዶዘር፣ ማዘር አውሮፕላን ነው የሚቀረን እዚህ ክልል እዚህ ገጠር ላይ ያልኩ ነው። ዋው የሚገርም ነው በእውነቱ። እርስዎ ይህን ካደረጉ ለዚህ የአካባቢ ማህበረሰብ መልካም ዜና። እሱ ብቻ እንዳይመስልህ እኔ በግሌ በመጣጣር እንግሊዝ ሀገር ካለ የኳስ ቡድን አርሰናል ከተባለ የኳስ ቡድን ጋር በመምከር አሪፍ ማረሾችን እንደሚያበረክቱልን ቃል ገብተውልናል። ከሱም በተጨማሪ ደግሞ የዚህ ገጠር ማህበረሰብ ከዚህ በኋላ ስለ ጫማ እንዳያስብ ታኬታ ነው ማለብሳቸው የሚል ቃልም ገብቶልናል ማለት ነው። ዋው ደስ ይላል በእውነቱ። እርስዎ ይሄን ካረጉ ከዚያ የዚህ አካባቢ ጀግና ኖት። አውቃለሁ። ልክ ነው። እኔ ምን ያሳደገኝ ያበላኝ ማህበረሰብ ሙያዬ ግዴታዬ እኮ ነው። እንዲህ ስትለኝ እኔ ይሰማኛል። አህልቅሱ እርስዎ እኮ ጀግና ኖት። ጠንከር ይበሉ እንጂ። ልክ ነው። እኔ ጠንከር ካላልኩ ማን አለው ለዚህ ገጠር ነዋሪ አይደለ? እኔ አሁን አንድ ማለትና መናገር የምፈልገው ነገር ለዚህ ገጠር ነዋሪ አርሰናል የተባለው ቡድን ቃል የገባልን ነገር ለማስፈጸም እኔ በቦታው መገኘት ስላለብኝ እንግሊዝ ሀገር መሄድበትን ጥቅሙ የጋራ የመሆኑ በመገንዘብ በሬ ያለው በሬውን ሽጦ በሬ የሌለው ራሱን ሽጦ 10 ሺህ ብር እንዲያዋጣ ተንበርክኬ ነው ለህዝቡ ተንበርክኬ ነው የምጠይቀው። ማን አባትዬና አባብዬ የምትባል አንተ ጠንቋይ ምን በእርሶ መጀን ምናምን የሚባል ነገር የለም ከዚህ በኋላ። በእርሶ መጀን ሳይሆን በእኔ መጀነን ነው እዚህ የደረስኩት። ዋው ያለው ጨርቅህን አስተዬ ላይ ነው ማስቀዝነ አዛት ባክ ተሸፋፍነህ ተቀምጠ ልብ ካለ ወጣ በል ወደዚህ። ይሄን 8ቱ ጀበና አናት ላይ ነው መሰካለ። አንተ ሌባ በጣት አይናጠነቁልም እንኳን ሌላ ነገር። እኔ ባቀረብኩህ ነገር ገንዘብ አግኝተህ የኔን ዓመታዊ ግብር ላለመክፈል መሆኑን አውቃለሁ። አውቀህ ሞታል። እንኳን ገንዘብ እንዳገኝ ቀርቶ ባዶ እግሬን በሰጥ ካልሲ አታረግልኝም። አንተ ዝም ብለህ ተሸፋፍነህ ሰንደልን ሰክተህ ጫትህን ቃም። አንተም ብሎ አባብዬ የሚለውን ዘፈን ጋብዣለሁ። ታዲያ ከኔ ካልሆነ ከየት አምጥተህ ነው? ቴሌግራም ላይ ዚንጎ ቢንጎ ቦት ብዬ ገብቼ ነው ገንዘቤን የሰራሁት። እንዴት? ቴሌግራም ላይ ዚንጎ ቢንጎ ቦት ብሎ ይገባሉ። እንደተመዘገቡ ጉርሻ አለው። ዲፖዚት ባረጉ ቁጥር ደግሞ 20% ቦነስ አለው። በየአንዳንዱ ጨዋታ እስከ 80 ሺህ ብር ማሸነፍ ይችላሉ። እዚህ ምናምን አይበሉ። እዚህ አካባቢ ቲክቶከሮች አሉ እየተባለ ነበር። ይሄኛውስ ና እስኪ አንተ ና ምንድነው? ና ምን አባን ሸፋፈንኩ ማክሱን አውልቀው ማክሱን እንዴ ይሄ ዋናው ቲክቶከር አይደል እንዴ? ራሱ ዋና ያዘው። እስኪ ምንድነው የምትደባበቀው? ኧረ ምንም። እስኪ ያለ ምንድነው የለበስከው ሱሪ? ስፋቱ ምንድነው? ቀሚስ ነው እንዴ የምትለብሰው? አንተ ጸረ ባህል የምን አባብ እናንተ ናችሁ ጸረ ፋሽኖች። ያዘው። አስገባው። ጫነው። ማን ነው? አሁን ፍቅር ጤና አለኛ ይሁ። እሺ በሰላም ነው። ምን ነበር? ልጃችንን ለልጃችሁ ብለን መጣን ከደጃችሁ። እሺ ቁጭ በላ ተቀምጠን ነው እንጂ ምኑን ተቀመጥኩት? የዕለቷ አውርቼ መጨረስኩ። እሺ ልጃችንን ሰጥኩ ዝም ብለን አይደለም የምንሰጠው፣ መኪና ምናምን አለው። ግን እንዲህ ብትጫወት አይደለም መኪና ሳይክል የለው ልጁ የሚነዳው ኩርኩር ነው። ታዲያ ምን ልጃችን ዕቃ መሰለች? እሺ ግን መሬትስ ግን አለው። እንዲህ ብትጫወት ልጁ የሚኖረው እናቱ ቤት ነው። ጺሙን እየላጨ ነው የሚኖረው። ታዲያ ቆይ እሺ በምን ላይ ያስተዳድራንት ነው? ግን እሺ ግን ጤና ግን አለው። እንዲህ ብትጫወት ታይፈሱ ታይፎዱ የግሉ ነው። ይልቁኑ ለኔ ቢድሩልኝ ምን ነው ሁሌ እንዲህ ብትጫወት። ማን ነው በምጣድ ብቻ እንጀራ ይጋገራል ያለው? ያው እኛ ሰፈር መብራት ከጠፋ 5 ቀኑ ነው። በመጥበሻ ነው የሚጋገረው። ጥበብ ነው ይሄ ጥበብ። በቃ አዲስ ቴክኒክ፣ አዲስ ፈጠራ። ይሄ ነው ጭንቅላታችንን ስንጠቀምበት እንዲህ ነው የምናደርገው። ግዴታ በመጥበሻ መሆን የለበትም። እኛ ሰፈር አይን ያወጣላው ያው ፓንኬክ የመሰለ እንጀራ ማለት ነው። ዘመናዊ እንዲህ ነው።
ያው ሲወጣ እንደዚህ ፏ ያለ እንጀራ ፏ ያለ በቃ ሊዘጋ ነው። ይከደናል። ከዛ በኋላ እዚህ ጋር ይወጣል ማለት ነው። አንድ ቁርጥ የሆነች ጥቅልል ያለች እንጀራ ፏ